በአሁን ሰዓት ላይ በጦርነትና በሌሎች አደገኛ ስራዎች የወንዶች እድሜ ከ40 ሲያልፍ መመልከት ብርቅ እየሆነ መጥቷል። ሴቶቻችን ደግሞ እንደምታውቁት እድሜያቸው አንድ ወደፊት አንድ ወደ ኋላ እየሄደ እድሜያቸው 21 ዓመታቸው ላይ ቆሟል። 21 ዓመቴ ነው። 20 ዓመትሽ ነው። ታዲያ አሁን ላይ ከ100 ዓመት በላይ የኖሩ የእድሜ ባለጠጎችን ከማቱሳላ ባልተለየ አይን እንመለከታቸዋለን። በዚህ ቪዲዮም የዓለማችንን 10 እጅግ ትልቅ እድሜ ያላቸውን ሰዎች እንቃኛለን። 10ኛ ሉሲኤል ራንዶን። እኚህ የፍራንስ ዜግነት ያላቸውና በቅርቡ የ118 ዓመት ልደታቸውን ሲያከብሩ በባህላዊ መንገድ ከአሳማ ጋርና ከቸኮሌት ጋር በሚሰራ ኮክቴል ነበር። ለምን ያላችሁኝ እንደሆነ ከእሳቸው በአንድ ዓመት የሚበልጡትን ጃፓናዊት እንስት ሞት ተከትሎ የዓለማችን በህይወት ያሉ በእድሜ ትልቋ ሰው ስለሚያደርጋቸው ነው። ይህንን የህይወት ጉዟቸውን በአጭሩ ላስቀኛችሁ። ሲስተር አንድሪ በሚባል መጠሪያ የሚታወቁት ሉሲኤል ራንዶን የተወለዱት እንደ አውሮፓውያን አቆጣጠር በ1904 በደቡባዊው የፍራንስ ክፍል ውስጥ ነው። ይህም ማለት የመጀመሪያው የዓለም ጦርነት ከመጀመሩ ከ10 ዓመታት በፊት ማለት ነው። መንፈሳዊውን መንገድ ተከትለው ነን ከመሆናቸው በፊት የህፃናት አስጠኛ ሆነው ይሰሩ ነበር። ይህም ጊዜ የህይወታቸው እጅግ አስቸጋሪ ጊዜ እንደነበር ይናገራሉ። ሲስተር አንድሬ ለ75 ዓመታት ያክል ነን ሆነው የቆዩ ሲሆን በህይወት ያሉ በእድሜ ትልቋ ነንም ጭምር ናቸው። ከዚህ በተጨማሪ በዩሮፕ እንዲሁም በትውልድ ሀገራቸው ፍራንስ ከተመዘገቡት ሰዎች ውስጥ 118 ዓመት ከ322 ቀናት በህይወት በመቆየት ሁለተኛ በእድሜ ትልቋ ሰው ሊሆኑ ችለዋል። አሁን የሚገኙት በሜዲትራኒያን ዳርቻ ላይ በሚገኝ የአረጋውያን መጦሪያ ውስጥ ሲሆን በዚህም ተቋም ቁርሳቸውን ጠዋት ከበሉ በኋላ ከመሰሎቻቸው ጋር ተሰብስበው ይጫወታሉ። ምንም እንኳን አይናቸው ማየት ቢያቆምም እጅግ ደስተኛ እንደሆኑና እያገኙት ያለውን ትኩረት እጅግ እንደወደዱት የተቋሙ ዳይሬክተር ተናግረዋል። ነገር ግን ነገሮች በዚህ ብቻ አላበቁም። ደስታቸውን ሙሉ የሚሆነው በ1997 በ122 ዓመታቸው የሞቱትን ፈረንሳዊት ሴት በእድሜ የመብለጥ ዓላማቸው ከተሳካ እንደሆነ ይናገራሉ። ይህ በጣም የሚያስደንቅ ነገር ነው። በ120 ዓመታቸው እንኳን የህይወት ግብ ሊኖራቸው ይችላል። 9ኛ ፍሎሲ ዲኪ። 110 ዓመት ሲሞላችሁ በትንሹም ቢሆን ነጭናጫ ያደርጋቸዋል። አንድ የዜና ቻናልም በፍሎሲ የ111ኛ ዓመት የልደት በዓላቸው ላይ ተገኝቶ ቃለ መጠይቅ አድርጎላቸው ነበር። ምንም እንኳን የተጠየቁት ጥያቄ ከዚህ በፊት ከነበሩት አንጻራዊ በሆነ መልኩ ቀጥተኛ ቢሆንም በድብርት ሙድ ውስጥ ሆነው የሚሰጡት አስቂኝ ምላሽና ቃለ መጠይቅ በምታደርግላቸው ጋዜጠኛ ፊት ላይ የሚነበበው ግራ የመጋባት ስሜት ብዙዎችን ፈገግ አሰኝቷል። ጋዜጠኛዋ ድግሱ ደስ እንዳሰኛቸው ስትጠይቃቸው ሕፃን ልጅ አይደለሁም ብለው መልሰዋል። ለሚጠየቁት ተከታታይ ጥያቄም ይህንኑ የመሰሉ አጫጭር መልሶችን ነበር ሲመልሱ የነበሩት። አፋቸው ተፈቶ በሙሉ አረፍተ ነገር የመለሱት ጥያቄም ይህንን ያህል ረጅም ዓመት የመኖር ሚስጥራቸውን ሲጠየቁ ነበር። ምላሻቸውም እንደሚከተለው ነው። አላውቅም፣ አልታገለውም፣ ዝም ብዬ እኖራለሁ እንጂ ብለዋል። ፍሎሲ የተወለዱት እንደ አውሮፓውያን አቆጣጠር በ1906 በኦሪጎን የተወለዱ ሲሆን 3 ወይም 4 ዓመት ሲሞላቸው ከአባታቸው ከእናታቸው እንዲሁም ከወንድምና እህታቸው ጋር በመሆን በባቡር ተጉዘው ወደ አይደሆ ከተሙ። ባል እስከሚያገኙ ድረስ የነበረውን የልጅነት ጊዜያቸውን ያሳለፉትም በቤተሰቦቻቸው የእርሻ ስፍራ ላይ የተለያዩ ተግባራቶችን በማከናወን ነበር። ከትዳር በኋላም 3 ልጆችን፣ 20 የልጅ ልጆችንና 15 የልጅ ልጅ ልጆችን ሊያፈሩ ችለዋል። በልደት በዓላቸው ላይ የተገኙት ዘመዶቻቸውም በተጫዋችነታቸውና ለዊስኪ እንዲሁም ለቀን እንቅልፍ ባላቸው ልዩ ፍቅር እንደሚታወቁ ተናግረዋል። 8ኛ ቪንሴንት ፔሬዝ ሞራ። ቪንሴንት ፔሬዝ ሞራ የ113 ዓመት የዕድሜ ባለጸጋ በመሆን በጊኒየስ ወርልድ ሪከርድ ላይ ከተመዘገቡ የዓለማችን በዕድሜ ትልቅ ሰዎች መካከል አንዱ ናቸው። የተወለዱት እንደ አውሮፓውያን አቆጣጠር በ1909 ማለትም ከመጀመሪያው የዓለም ጦርነት በፊት ሲሆን የቤተሰቡ 9ኛ ልጅ ናቸው። የልጅነት ጊዜያቸውን የሚያሳለፉት በማሳ ላይ ከአባታቸውና ከወንድማቸው ጋር በመሆን የተለያዩ የእርሻ ስራዎችን በመስራት ነበር። ለወለዷቸው 11 ልጆችም ለዚህ ዕድሜ ላይ የመድረሳቸው ሚስጥር ጠንክሮ መስራትና በቂ እረፍት ማድረግ እንደሆነ ይነግሯቸዋል። እኛ በቬንዙዌላ በእድሜ ትልቁ ሰው ናቸው። ከዚህም በተጨማሪ የዓለማችን 7ኛ በእድሜ ትልቁ ሰው ናቸው። በመንደራቸው ሰዎች አንክል ቪንሴንት እየተባሉ የሚጠሩት እኚህ ሰው 41 የልጅ ልጆች፣ 18 የልጅ ልጆች እንዲሁም 12 የልጅ ልጆች አሏቸው። ጊኒየስ ሪከርድ እንደመዘገበው ከሆነ የአንክል ቪንሴንት የረጅም እድሜ ሚስጥር ቀን በቀን ጤናማ ህይወትን እንዲሁም ጠንከር ያለ መጠጥ ማጣጣም እንደሆነ ገልጿል። ትንሽ ከፍ ካለ የደም ግፊትና በእድሜ ብዛት ከመጣ በደንብ ያለ መስማት ችግር በስተቀር ምንም አይነት የጤና እክል የለባቸውም። አሁን የሚኖሩትም ከ2 ልጆቻቸውና ከአንድ የልጅ ልጃቸው ጋር ሲሆን በልጆቻቸው ድጋፍ ጠዋት የቤታቸው በረንዳ ላይ ወጥተው ፀሐይ ይሞቃሉ። ማታ 11 ሰዓት ተኩል ሲሆን ደግሞ እራታቸውን በልተው ይተኛሉ። 7ኛ አሊሚሃን ሰይዲ።
እኚህ የቻይና በእድሜ ትልቁ አንስት የሞቱት በ135 ዓመታቸው ነበር። ሰይዲ የተወለዱት እንደ አውሮፓውያን አቆጣጠር በ1886 ጁን 25 ላይ ሲሆን በ2013 የተመዘገቡ መረጃዎች እንደሚያሳዩት ከሆነ በቻይና በስርዓት ከተመዘገቡት በእድሜ ትልቆቹ ሰዎች መካከል ትልቋ መሆን ችለው ነበር። ነገር ግን በ127 ዓመት ብቻ ህይወታቸው አላበቃም ነበር። የአኗኗር ዘይቤያቸው በጣም ቀለል ያለ ነበር። ሁሌም በሰዓት ይመገባሉ። በጓሯቸውም ሆነው ፀሐይ መሞቅ ይወዳሉ። አንዳንዴም የልጅ ልጆቻቸውን ልጆች ይጠብቃሉ። ረጅም እድሜ የሚኖሩ ሰዎችን በማፍለቅ የምትታወቀው እኚህ አዛውንት የሚኖሩበት ከተማ በአሁን ሰዓት 81 የሚሆኑ እድሜያቸው 100 እና ከዚያ በላይ የሆኑ ሰዎች አሉበት። በአገሪቱ ከሚኖሩ የእድሜ ባለጸጋ ሰዎች ጋር በማነጻጸር ስናየው በዚህ ከተማ ያሉ የእድሜ ጠገብ ሰዎች ብዛት በአማካይ ከሀገሪቱ በ5 እጥፍ ይበልጣል። ይህ የእድሜ ጠገቦቹ ከተማ በደንብ ከታወቀ በኋላ በ2013 በመጀመሪያዎቹ 5 ወራት ብቻ ቁጥራቸው ከ640 ሺህ የሚበልጡ ቱሪስቶች ቦታውን መጥተው ጎብኝተዋል። ከዚህም መካከል 20 ሺህ የሚሆኑት ለሕክምና የመጡ ቱሪስቶች ሲሆኑ በአካባቢው በመስፈር ለወራት ቆይተዋል። ከዚህ በተጨማሪም በሺዎች የሚቆጠሩ ቱሪስቶች ራሳቸውን ዘና ለማድረግና ከዓለም ጫጫታ ለመራቅ ወደዚህ ስፍራ ይተማሉ። የአካባቢው አመራርም ለቱሪስቶቹ ነፃ የሕክምና አገልግሎት እንዲሁም ዓመታዊ የጤና ምርመራ እንዲደረግላቸው አድርጓል። ስድስተኛ ማሪያ ብሬኔስ ሞሬራ። ማሪያ የተወለዱት እንደ አውሮፓውያን አቆጣጠር በ1907 ሲሆን የአሜሪካና የስፔን ዜግነት አላቸው። በጄኔቶሎጂ ሪሰርች ግሩፕ የተረጋገጠ ሲሆን በአሁኑ ወቅት ላይ በህይወት ያሉ የስፔን እንዲሁም ትውልድ አሜሪካዊ በእድሜ ትልቋ ሰው ናቸው። የትውልድ ስፍራቸው ሳን ፍራንሲስኮ ካሊፎርኒያ ሲሆን ቤተሰባቸው ወደዚህ ስፍራ የከተሙት እንደ አውሮፓውያን አቆጣጠር በ1906 ነበር። በስተመጨረሻም በ1915ም ወደ ስፔን ሄዱ። በስደቱ ወቅትም ወድቀው ጆሯቸው ይጎዳል። በዚህም ምክንያት አንዱ ጆሯቸው ከናካቴው መስማት አቁሟል። ወደ ስደታቸው ማብቂያም አባታቸው በ37 ዓመቱ ህይወቱ አረፈ። በዚህም ምክንያት እናታቸው 5ቱን ልጆቻቸውን ብቻቸውን እንዲያሳድጉ ተገደዱ። ማያልፍ የለም ሁሉም አልፎ ማሪያ በ1931 አግብተው 3 ልጆችን ወለዱ። በ2019 ላይም 11 የልጅ ልጆች ነበራቸው። 93 ዓመት ሲሞላቸውም ወደ አረጋውያን መጦሪያ ተቋም እንዲገቡ ተደርጓል። እንደሚባለውም ከሆነ በ110 ዓመታቸው እንኳን ጋዜጣ ጠንቅቀው ማንበብ ይችላሉ። በአሁኑ ወቅትም የስፔን ዜግነት ያላቸው እንዲሁም ትውልደ ካሊፎርኒያ የሆኑ በእድሜ ትልቋ ሰው ናቸው። ከዚህም በተጨማሪ በዩሮፕ እንዲሁም በዓለም ላይ በህይወት ያሉ ሁለተኛ በእድሜ ትልቋ ግለሰብ ናቸው። አምስተኛ ቫዮሌት ብራውን። እኚህ እድሜ ጠገብ የጃማይካ ዜግነት ያላቸው አዛውንት በሞታቸው ወቅት በእድሜ ማረጋገጫ ተቋም እድሜያቸው የተመረመረ የዓለማችን በእድሜ ትልቋ ሴት ነበሩ። በአሁኑ ሰዓትም በጃማይካ ውስጥ ከተመዘገቡት ውስጥ በእድሜ ትልቅ ሰው በመሆን ክብረ ወሰን አላቸው። በቅጽል ስማቸው ኦንቪ በመባል የሚታወቁት እኚህ አረጋዊ በ1901 የሞቱት የንግስት ቪክቶሪያ አገዛዝ ስር ከነበሩት ሰዎች መካከል በህይወት የቀሩ የመጨረሻዋ ግለሰብ ናቸው። በንግስቲቱ ሞት ወቅት የ10 ወር ህፃን ነበሩ። የተወለዱትም ጃማይካ ውስጥ በምትገኝ አንድ ትንሽ ከተማ ውስጥ ነው። አባታቸው ስኳር ቀቃይ ሲሆን እናታቸው ደግሞ የቤት እመቤት ነበሩ። በቤት ውስጥም ከብራውን በተጨማሪ 3 ልጆች ነበሩ። ብራውንም ካደጉ በኋላ አግብተው 6 ልጆችን ማለትም 4 ወንድና 2 ሴት ልጆችን ሊያፈሩ ችለዋል። እኚህ ሴት በህይወት ዘመናቸው ብዙ ስራዎችን ሰርተዋል። ከነዚህም መካከል ቀሚስ ሰፊና ገበሬነት ይገኙበታል። መረጃዎች እንደሚያሳዩት ከሆነ በ110 ዓመታቸው ከመስማት ችግር ውጪ ጥሩ የጤና ሁኔታ ላይ ነበሩ። ይህን ያለ ረጅም እድሜ የመቆየታቸው ምክንያትም የነበራቸው ጠንካራ መንፈሳዊ ህይወት በቂ እረፍት ማድረጋቸው እንደሆነ ይናገራሉ። በፊት ማድረግ ከሚወዷቸው ተግባራት መካከልም ቤተክርስቲያን መሄድ፣ መጽሐፍ ማንበብ እንዲሁም ሙዚቃ መስማት ዋነኞቹ ናቸው። እኚህ ጉደኛ ሴት በ115 ዓመታቸው ከዘራ ብቻ በመጠቀም መራመድ እንዲሁም ያለ መነጽር ማንበብ ይችሉ ነበር። አራተኛ ኢማ ሞራኖ። ኢማ የተወለዱት እንደ አውሮፓውያን አቆጣጠር በ1889 ፒድሞት በተባለ ኢታሊ ውስጥ በሚገኝ ቦታ ነው። እኚህ በ117 እድሜያቸው ከዚህ ዓለም በሞት የተለዩት የዓለማችን በእድሜ ትልቋ ሴት በ18 ሺዎቹ ተወልደው በህይወት የቀሩ ብቸኛዋ ግለሰብ ሆነው ነበር። እኚህ አዛውንት 3 ክፍለ ዘመናትን ከማየት በተጨማሪ ከሁለቱም የዓለም ጦርነት በኋላ በህይወት ሊተርፉ ችለዋል። ከዚህ በተጨማሪ 90 የሚሆኑ የኢታሊ መንግስታቶችን በህይወት ዘመናቸው አይተዋል። ለዚህ ረጅም ህይወታቸውን ምክንያት ከቤተሰብ የወረሱት ጂን እንዲሁም እንቁላል መመገባቸው እንደሆነ ይናገራሉ። እናታቸው 91 እንዲሁም ከ8 እህቶቻቸው መካከል የተወሰኑት ከ100 ዓመት በላይ እንደኖሩ ይናገራሉ። 3 ጥሬ አንድ ደግሞ የበሰለ እንቁላል ሲመገቡ ቆይተዋል። ይህንን ልምድ የጀመሩት ከሁለተኛው የዓለም ጦርነት በኋላ ሐኪም የደም ማነስ እንዳለባቸው ከነገራቸው በኋላ ነው። ለ27 ዓመታት የግል ሐኪማቸው የነበረው ግለሰብ እንደሚናገረውም ከሆነ አትክልትና ፍራፍሬ የሚመገቡት አልፎ አልፎ ነው። ከተዋወቋቸው ቀን ጀምሮም በቀን 3 እንቁላል ማለትም ጠዋት 2 ጥሬ እንቁላል፣ ማታ ላይ ደግሞ በኦምሌት መልክ
ከዶሮ ጋር እንደሚመገቡ ብሎም ለኩኪስ ልዩ ፍቅር እንዳላቸው እንዲሁም ኩኪሳቸውን ማንም እንዳይበላባቸው ከትራስ ስር እንደሚደብቁት ሐኪማቸው ጨምሮ ተናግሯል። በጊኒስ ወርልድ ሪከርድ ላይም በህይወት ያለች በእድሜ ትልቋ ሴት እንዲሁም ግለሰብ በመሆን ክብረ ወሰንን ሊቀዳጁ ችለዋል። አትክልትና ፍራፍሬ የማይመገቡ እንዲሁም እንቁላልና ኩኪስ አብዝተው የሚጠቀሙ ሴት ይህን ያህል ዓመት መቆየት መቻላቸው እጅግ የሚያስደንቅ ጉዳይ ነው። ሶስተኛ ናቢ ታጂማ። ታጂማ የተወለዱት እንደ አውሮፓውያን አቆጣጠር በ1900 ሲሆን የሞቱትም 117 ዓመት ከ260 ቀን ሲሆናቸው ነው። መረጃዎች እንደሚያሳዩት ከሆነም በሞታቸው ወቅት የልጅ ልጅ ልጆችን ጨምሮ 160 የሚሆኑ ልጆችን አፍርተዋል። በዘመናዊ የመረጃ ጥንቅር መሰረትም ታጂማ እስካሁን ድረስ ከተመዘገቡት ሰዎች ሶስተኛ በእድሜ ትልቋ ሴት ናቸው። ከዚህም በተጨማሪ 110 ዓመት ካለፋቸው ሰዎች መካከል ተመድበው ነበር። 110 ዓመት ላለፋቸው ሰዎች የምስክር ወረቀት የሚሰጠው የዩኤስ ጄንቶሎጂ ሪሰርች ግሩፕ በዓለም አቀፍ ደረጃ ከመዘገባቸው 36 ሰዎች መካከል ከአንዳቸው በስተቀር ሁሉም ሴቶች ሲሆኑ 18ቱ ደግሞ የጃፓን ዜግነት ያላቸው ናቸው። የጃፓኖች ይህን ያህል ዓመት የመኖር ምክንያትም ጥሩ የአመጋገብ ስርዓትና የሚደገፍ የቤተሰብ ውቅር ስላላቸው ነው። ታጂማ 19ኛ፣ 20ኛ እና 21ኛ ክፍለ ዘመንን ያዩ እንዲሁም ከመጀመሪያው የዓለም ጦርነት በፊት የነበረውን ጊዜ ከሚያስታውሱት ጥቂት ሰዎች መካከል አንዷ ናቸው። የ45 ዓመት የልደት በዓላቸውን ካከበሩ ከሁለት ቀን በኋላም ዩኤስ እሳቸው ከሚኖሩበት ቦታ በሰሜን ምስራቅ ላይ ከሚገኙ ከተሞች ላይ 2 አቶሚክ ቦምቦች ጥሎ የነበረ ሲሆን ከዚህም ፍንዳታ መትረፍ ችለው ነበር። ረጅም ዓመት የመኖራቸው ምክንያትም የሚጣፍጡ ምግብ መመገባቸው እንዲሁም በቂ እንቅልፍ መተኛታቸው ነው። ከዚህም በተጨማሪ ሙዚቃ አብዝተው ይወዳሉ። ይህ ለእሳቸው ከሰራ ለኛ የማይሰራበት ምንም ምክንያት የለም። ሁለተኛ ቤሲ ሄንድሪክስ። ቤሲ ሄንድሪክስ በዩናይትድ ስቴትስ በህይወት ያሉ በእድሜ ትልቋ ሴት ናቸው። እኚህ አረጋዊት የተወለዱት እንደ አውሮፓውያን አቆጣጠር በ1907 ሲሆን በአሁኑ ወቅት 115 ዓመታቸው ነው። በህይወት ዘመናቸው 21 የአሜሪካ ፕሬዝዳንቶችን፣ ሁለቱንም የዓለም ጦርነቶች እንዲሁም የታይታኒክ መርከብ መስጠምን አይተዋል። ሴት ልጃቸውን እሳቸው የ115ኛ የልደት በዓላቸውን ከማክበራቸው አንድ ቀን አስቀድሞ 90 ዓመታቸውን አክብረው ነበር። ኑሯቸውን ባደረጉበት የአረጋውያን መጦሪያ ተቋም ያሉ ሰራተኞች ሌላ ተጨማሪ ሰው ሳይኖር የቤሲን ልጆች ብቻ ሰብስበው ይህንን የሚገርም የልደት በዓል አክብረውላቸዋል። ልጆቻቸውም እናታቸውን ጠንካራ ሰራተኛ ብለው በአንድ ቃል ይገልጿቸዋል። ከዚህ በተጨማሪም አንዷ ልጃቸው ቤሲ እናታቸው የሞቱት ገና የ13 ዓመት ልጅ እያሉ ነበር። በ13 ዓመታቸውም ወንድምና እህቶቻቸውን አሳደጉ። ቤሲ በህይወት ያሉ አሜሪካዊት በእድሜ ትልቋ ሴት ከመሆናቸው ባሻገር እስካሁን ከተመዘገቡት ሰዎች አራተኛ በእድሜ ትልቋ ግለሰብ ናቸው። አንደኛ የዓለማችን በእድሜ ታላቋ ሴት ተብለው የሚታሰቡት ጃፓናዊቷ ካኔ ታናካ የተወለዱት እንደ አውሮፓውያን አቆጣጠር በ1903 ማለትም ዘ ራይት ብራዘርስ ለመጀመሪያ ጊዜ አውሮፕላን ባበረሩበት ዓመት ነበር። ታናካ በህይወት ዘመናቸው 2 ጊዜ ካንሰር ተይዘው ሲድኑ ከሁለቱም የዓለም ጦርነቶች ሊተርፉ ብሎም የ1918 ስፓኒሽ ፍሉ ሊያመልጡ ችለዋል። በ2019ም ለ116 ዓመታት ከ66 ቀናት በህይወት በመቆየት በጊኒስ ወርልድ ሪከርድ ላይ በህይወት ያለው የዓለማችን በእድሜ ትልቋ ሴት በመሆን ክብረ ወሰኑን ሊሰብሩት ችለው ነበር። ነገር ግን በዚህ ብቻ አላበቁም። ከዚህ በኋላም በእድሜያቸው ላይ ተጨማሪ ጥቂት ዓመታትን መኖር ችለዋል። ለቤተሰባቸው 7ኛ ልጅ የነበሩት ታናካ ያገቡት ከ19 ዓመት ልደታቸው 4 ቀን ተከትሎ ነበር። በጃፓን ባህል እንደተለመደው ከትዳር አጋራቸው ጋር ከሰርጋቸው ቀን በፊት ተያይተው የማያውቁ የነበረ ቢሆንም ከትዳራቸው በኋላ 4 ልጆችን የወለዱ ሲሆን አንድ ልጅ ደግሞ